የሰማዩ የማይታያቸው የምድሩ ብቻ የሚታያቸው የሰማዩ ክብር የተሰወራቸው የምድሩ ክብር ብቻ የተጠናወታቸው አይገባቸውም፣ ሊገባቸውም አይችልም። እንዴ እየወደድኩ ለምንድነው መከራ ያመጣህብኝ አላለም። አሁን ይሄ ያስደስታል፣ ያሳዝናል። የሰውን ማንነት አለመረዳት የቱን ያህል ያጃጅላል። አንተ አምላክ ነህ እንዴ ወደኔ ቤት የመጣው? ማንነህ ያለች ተጨነቀች። ተላላውና በጣዖት ፍቅር የከነፈው ያበደው ንጉሠ ነገሥት ሁሉን ሰበሰበ፣ አዋጅ አወጀ። ቅዱስ ጊዮርጊስ ለሱ ጣዖት ሊሰግድለት አምላኬ እወድሃለሁ፣ አከብርሃለሁ፣ ጠዋት ማታ ካንተ ጋር ነኝ፣ እገዛልሃለሁ፣ እንዴት በእኔ ፈተና ታመጣለህ እምንል ብዙ ሰዎች እንኖራለን። አማኝ የሚፈራው ኃጢአትን ብቻ ነው፣ ትዕቢትን ነው፣ ፍቅረ ነዋይን፣ ስስትን፣ ምንዝርናን፣ ቅሚያን የመሳሰሉትን ኃጢአት በሚለው ይሸፈናል እስከ ሞት ድረስ። አሜን። በሃይማኖት እንጽና።